መድፈኛ ዋንጫ ደርሼ ላንቻ አላንስም። ትናንትናም ተናግሬው ነበር። ጭራሽ ምን ሰማሁኝ ከእናንተ ኒውካስትል ቢያልፍ ለእኛ ይከብደን ነበረ እንኳን አለፋችሁ የሚል ነገር ሰማሁ። ዲስማች ኮንፊደንሳችሁን ወደዋለሁ። ምክንያቱም የዋንጫ ተጫዋቾች ናችሁ፣ የዋንጫ ቲሞች ናችሁ። ወይኔ ዲስማ እኔ በጣም እርግጠኛ ነኝ በቲሜም ማለት ነው። ልክ የራስ ቲም እርግጠኛ እንደሆንክበት ማለት ነው። ምን አይነት ጨዋታ ነው ዛሬ! ማርሙሽ ግን ማለት ነው በቃ እድል ይሰጠው። እኔ በጣም በቃ ይሄ ልጅ ማለት ነው ከዚህ ቤት የወጣ ቀን በቃ እኔ እንደ ፓልመር የምቆጭበት ሰው ቢኖር ይሄንን ነው። በጣም እድል ሊሰጠው ይገባል። ዛሬ ለምንድነው ግን ሰከንዳፍ የምንበለጠው? ለምንድነው ሰከንዳፍ እንደዚህ አይነት ድብደማ የሚደረግብን? ባለፈውም እንደዚህ የፔፕኔ ታክቲኮቹ ለምን ሰከንዳፍ የሚጠቀመው ነገር አይገባኝም። ይሄ ልጅ ግን እድል ይሰጠው። ልክ ፎደን ይቀመጥ። ፎደን ለሊቨርፑል ጨዋታ ደቅ ይሄን ሰውዬ ስታርቲንግ ላይ ማየት ይፈልጋሉ፣ ለሊቨርፑል ጨዋታ ማለት ነው። በስማም ራይንደርስን ታረጋለህ። በዛ ኤት ኑሪ ተስማምቶታል። ዶኩ መመለስ አለበት ለዚህ ቲም። ሴሜኖም አሪፍ ነበረ፣ ናይስ ነበረ ዛሬ። እንዴ ስለ ቼልሲ ሳላወራ ላልፍ ነው እንዴ? ተቀይሮ ገብቶ አንተ ይሄ ሰውዬ እኮ ማለት ነው ራሱ በቃ ሜሲ የሲቲው ሜሲ በለው ራሱ በቃ አረ ድሪብሉ እንዴ ነው የሚያልፋቸው። በቃ ጅል ሜሲ ራሱ እያልኩ ምን አይነት ግን የደነዘዘና የነተበ ኒውካስትልን ያየ ነው ጀማው። እኔ ለእሁድ ለሊቨርፑሉ ጨዋታ ሲቲን አዳክሞ ጥሎት ያልፋል አላልኩም እኮ። ቢያንስ እንኳን ይፈትነዋል፣ ያዳክመዋል፣ ተጫዋቾቹን ጉልበት እንዲቆጥቡ አያደርጋቸውም፣ በደንብ ጉልበት ያስወጣቸዋል፣ እጅጉን ይፈትናቸዋል ብዬ ጠብቄ ነበረ። ግን በታሪክ ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል አይቻላል። ውዳቂ ማለት ነው ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም። አረ ጉዴ ፈላ። ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም። ጀሞ ኡማር ማርሙሽ 2 ጎል አስቆጥሯል። ከዛ በጭማል ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል። ይህ ማለት ግን ሲቲ ጠንካራ ነበር ማለት አይደለም። ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል። ያገኙትን እድል አለመጠቀምን ጨምሮ ማለት ነው። ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል። ዊምብሌ ላይ አጥቤ ማሰጣ ይሆናል ማለት እኔ አልምርህም። ምክንያቱም አያም ዘገነርስ ማን አላዳመጠም ነው መለጀም። አው ይመቻችሁ። እሺ ቋጣሪያንስ ስለ ጨዋታው አላወራም፣ ውጤቱ ይናገራል። ስለ ተጫዋቾቻችን ነው ራ በእናታችሁ። በመጀመሪያ ያው ራሱ ነው እድል ተሰጥቶት ፔፕን ዲስአፖይንት አድርጎ የማያውቅ ሰውዬ ኦማር ማርሙሽ ከኒውካስትል ጋር ችግር አለበት። በቃ 2 ጎል ያገባባቸው በደቂቃዎች በ10 ወይ በ15 ደቂቃ አምና ሃትሪክ ነበር የሰራባቸው። በ15 ደቂቃ ነው ምናምን ፈርስት ሃፍ ሃትሪክ ሰርቶባቸው ትዝ ካላችሁ። ሌላኛው ራይንደርስ ቤንች የሌለበት ልጅ መሆኑን ፔፕ ስንቴ ነው መማር ያለበት በማለት ዛሬ ስንት ቻንስ ጎልም አግብቷል። ስንት ቻንስ ነው ክሬት የሚያደርገው የሚሯሯጠው ሙሉ ሲልቫውን ከዚህ ተሽሎ ነው በማለት ባለፈው ከቶተናም ገብቶ እንኳን ባለቀ ሰዓት አስገብቶት እንኳን የሚገርም ቴስታ ሞክሮ ለትንሽ ስትሆን የወጣው በፍጹም ቤንች እንዳላዩ ከዚህ በኋላ ትክክለኛ የሲቲ ደጋፊ ኮንክና የቸልሲ አድናቂ ኮንክ በደንብ ታየውና በደንብ ትገረምምና በጣምም ትስቃለህ። አይታችሁታል ፔፕ ማነው ቸልሲ ሁሌ እንደምናልፍ ሲያቅ ማለት ነው የሆነ ጌም ኢዝ ደን ቸልሲ በቃ ወደ መቀለድ ነው የምትገባው ማለት ነው። ትሪክስተር ምናምን ስኪል መሀል ሜዳ ላይ ሆኖ ማቀበል ነፍ እየቻለ ተከቦ ስርትርት አደረጋቸውና በስኪል ከዛ ፔፕን አይቶ እንደዚህ ምናምን ይቅርታ አይነት ነገር አለው። ፔፕ እኔ እንደዚህ እያየቀጠል ብሏል። ፔፕ ስለ ቲሙ ነው አንድ ጎል እንኳን እንዳይገባብን ምናምን ስህተት አይወድም። ለዛ ነው እንጂ ማለፋችን እኮ ግልጽ ነው። ለማንኛውም አርሰናል ከሲቲ ፋይናል ላይ ጠብቂኝ አንቺ ወያላ ዋንጫ እንዴት እንደሚበላ አሳይሻል። ኳድሪፕል እንበላለን ብለሽ 0 ካልቀረሽ ምን አለ ናሆም ትኛለሽ። ማን ሲቲ ኒውካስትልን ኦልሬዲ በ30 ደቂቃ ቀለደበት ነው ማለት 32ኛ ደቂቃ ላይ 3-0 ፈርስት ሃፍ ነው ቪዲዮ የምሰራው። ሰከንድ ሃፍ የኳስ አፍቃሪ ስለሆንኩኝ አየዋለሁ፣ ግን የሚለወጥ ነገር ከሌለ ሐሳቤን የሚያስቀይረኝ ነገር ካሌለ ምናልባት ካምባክ አይኖርም ብዬ ገምታለሁ። እዚህ ላይ ሐሳቤን ሰጥቼ በዛው ኳሱን አይቼ ደሽ ነው ብለው ሚመሮች የአርሰናል ኤዲተሮች ማለት ለአንድ ወር የሚሆን ግባት ነው የምሰጣችሁ። አሁን የማን ሲቲ ደጋፊዎች ይመጡና ላንቺ ነበር የቋጠርኩት አሁን ፋይናል ላይ እለጥፍሻለሁ ምናምን ይሉሻል። ያሁን ግባቱ የቼልሲ ደጋፊዎች ፓላስን ስናልፍ ኤግዛክትሊ እንደዚህ ነበር ያሉት። ኤግዛክትሊ እንደዚህ ማለት ወፋይ እንኳን አለፍሽልኝ ወያላው አገኝሻለሁ ምናምን እሱን ሰብስብና ደርሶ መልስ እንደተለጠፉ ታሳይልኛለህ። ገባሽ አይደለ? ፈላውም ማለትሽ ስለማይቀር መቆጣጠራት እሺ ፋይናል ላይ እንኳን ማገኝሻለሁ የኛን አታክ ማስቆም ትችይ መሰለሽ
አባቴ አንድ ጨዋታ ስታሸንፊ ሲቲ ኢዝ ባክ። ከዛ በኋላ ደግሞ ጀስት እኮ አሁን ከ3 ቀን በፊት እኮ ተዋርደሽ ነው የመጣሽው በስፐርስ። ሁሌ ምርጥ አቋም ስታሳይ ዘንድሮ የተረዳ ነው ሌላው ቡድን ስለማይችል ነው እንጂ አንቺ አትሽም፣ ተረጋግጧል። ከሌላው ስለምትሻይ ስለዛ ወያላውን እንኳን ማግኘት ምናምን ብለሽ ተለጥፈሽ ሌላ የአንድ ወር ደግሞ ግባት ሰጠውማ። ኦሬዲ ግባት ተዘጋጅ ፈለው ዌምብሊ ላይ እንደማረግ ተረጋገጠ። እንደ ኒውካስል ላይ አገባህ ማለት እኔ ላይ ታገባለህ ወይ? ቶተናም ካገባብህ እኔ አንተ ላይ አላገባብህም ወይ? ማንዬ ከኒውካስትል አንተ ትሻለኛለህ። ታክቲካሊ ነው የማወራው፣ በንቀት ምናምን አለ። ያስፈራል የሲቲ አታክ ኦፍ ኮርስ ያስፈራል። ሁሉም ጨዋታ ላይ ያስፈራ ይችላል። ብልጥ የሆነ ደጋፊ እንደዛ ነው የሚያስበው። ግን ብፈራህም ከኒውካስል የበለጠ አልፈራህም። ፋክቱ ነው የምነግርህ። ፓፓውቴ ከአንተ የተሻለ ክለብ ስለሆነ አይደለም፣ ለእኔ አንተ ትሻላለህ። አንተ ግን ዝም ብለህ ስለያወራ ስለሆነ አሁን ኤዲት የቸልሲን አስፈራራበት፣ ከወር በኋላ ደግሞ ታስፈራራበታለህ ደግመህ ማለት ነው። ስንለጥፋቸውና ይህን ቆርቆሮ ስንበላ ቆርቆሮ ነው ግን ማንም አይበላውም እኔ እስካለው ድረስ። የተኛውን በሬ ቀስቅሶ አደረጉት አውሬ። ዶሮዋ ባጠፋችሁ እኛ ኒውካስል ቆይ መደበሪያችን የምሬን ነው የምላችሁ መደበሪያችን። በቃ አንተ ዝም ብለህ ቋጥር፣ እኛ በ30 ደቂቃ ይኸውልህ ልጥፍ አድርገን ስጥት አድርገን ተመልከት። እንግዲህ እንድተኛ እናደርጋለን ወደ ስራ ማለት እንሸኛለን። እና እኛ እንዳንተ አይደለም። ብቻ ጌሙ አሪፍ ነበር። እንኳን ደስ አላችሁ። የምሬን ነው የምላችሁ ማሸነፍ እንዲህ ደስ እንደሚል ዛሬ ማለት ምን አይነት ቡድን ያየ ነው። እንደ ቡድን ቅርጽ አለው ቡድን በማጥቃቱም በኩል በመከላከሉም በጣም ድንቅ ነበር። ሰከንድ ሃፍ ላይ ያው ብቻ ሌላ ተቃራኒ ተመልካቾችን ለማዝናናት ስንል ነው ትንሽ ላቃራግናላቸው እንጂ ሌላ አይደለም። የምሬን ነው የምላችሁ ማለት ገራሚ ሲቲ ነበር ያየ ነው። በቃ ከፊትም ከኋላም መሀልም በጣም ገራሚ ነበር። ሻርፕ ነበር ሲቲ ዛሬ ማለት። ኦማር ማርሙሽ በፍጹም ቤንች የሌለበት ተጫዋች የምሬን ነው የምላችሁ ማለት ከፊቱ ፈገግታው ማይጠፋው ልጅ በተሰጠው ደቂቃ ሙሉ እየተጠቀመ ነው። የምሬን ነው የምላችሁ ሃላንድ መስጋት አለበት። ለማንኛውም ኤኒዌይስ ኮንግራ፣ ለማንኛውም ደስ ብሎኛል። ይመቻችሁ ሲቲዝንስ፣ እንኳን ደስ አላችሁ። ለሁሉም ይድረስ። ሼር ኮፒኒክ እያደረጋችሁ We are going to Wembley again አባቴ። ለካራቦ ካፕ ፍጻሜ ደርሰናል። አርሱ የለኔ ስቋጥሪ ነበራ እኔን ነበራ የምትፈልጊው ለፋይናል ይሄው መጥቻለሁ። እኔ ምን እንዴ ችግር የለውም ይዋጣልናል ዘንድሮ። እኔ ቀደም ብያቸዋለሁ በአራት ግንባር ነው እየተዋጋው ያለውት እንን ወያላ እና አንዱ ግንባር ይኸው ፋይናል ደርሰናል። እዛ እንቃጠማለን ማለት ነው። እነሱም እኔን ፈልጎኛል፣ እኛም እነሱን እንፈልጋለን። ይለይልናል ማለት ነው። ለማንኛውም አልፈናል። በጣም አሪፍ ጌም ነበር። ሰከንድ ሃፍ እንዲህ አሪፍ ይሆናል ብዬ አላሰብኩ ነበር፣ ምክንያቱም ፈርስት ሃፍ ነበር ጌም ያለቀው። አክቹዋሊ ጌሙ ያለቀው የመጀመሪያውን ጎል ስናገባ ነው። በቃ ማርሙሽ ልክ መጀመሪያውን ጎል ሲያገባ አልቋል ብዬ አስቤ ለሆኔ፣ ግን ከዛ በኋላ 3-0 አሸንፈን የመጨረሻው አሁን ሰከንድ ሃፉ ቦሪንግ ይሆናል ብዬ ነበር። አልሆነም። በጣም አሪፍ ነበር። እነሱም ኤላንጋና ዊዛን አስቀይሮ ገብቶ አሪፍ ጌም ተጫውተዋል። እኛም ደግሞ እነ ሃላንድን ቸርኪን ገና ቀይረን ገብተን አሪፍ ጌም ነበር። ጌሙ አይደብርም፣ ለቆየ ሰው አይደብርም። ለማንኛውም መደበር ምናምን አይደለም። አሁን ወያላ ይፈልገኛል፣ እኔም መጥቻለሁ። ፋይናል ላይ እንገናኝ። ይመቻችሁ። ቀጠሯችሁን አክብሩና ኑ። ፋይናል ምን እንደሆነ አንቺ ብዙ ጠፍቶብሻል። 1-5 ዓመት ስላልተጫወትሽ አሳይሻለሁ አንዳንድ ነገሮችን። አታስቢ ብቻ ቀጠሯችን ላይ እንዳትቀሪ። ያኔ ለጥፌሽ ዋንጫው ስቀበል ታወሪኛለሽ። ይመችሽ።